በለንደን ምድር ዓለምን ያስገረመችው ኢትዮጵያዊቷ በዚህ ሰዓት መነጋገሪያ ሆናለች። በትላንትናው ዕለት በሰሜን ለንደን የተከናወነው ድርጊት የሰው ልጅ ለምድራዊ ደስታና እንዲሁም ደግሞ ለዘላለማዊ ሕይወት ያለው ቅድሚያ ምን እንደሚመስል በገሃድ ያሳየ ነበር። አርሰናል የሊጉን ዋንጫ በማንሳቱ የተነሳ በሚሊዮኖች የሚቆጠሩ ደጋፊዎች ጎዳናዎችን አጥለቅልቀው በደስታ ሲፈነድቁና ሲያቀራሩ በነበረበት በዚህ እጅግ በተጨናነቀና ረብሻ በነገሰበት ሁኔታ በአንጻሩ እጅግ የሚያስደንቅና እንዲሁም ደግሞ ልብ የሚሰቅል ትዕይንት ታይቷል። በዚህ ግርግር መሃል በሃይማኖታዊ ክብር የምትኖር አንዲት ኢትዮጵያዊት እህታችን የሰንበትን ቅድስና ተቀዳሚነትን በማሳየት ነጥላዋን ተከናንባ ልጇን በጋሪ እየገፋች በዚያ ሕዝብ በተጨናነቀ መንገድ በጽናት ስትጓዝ ታይታለች። ድሉ የብዙዎችን ቀልብ ቢስብም የእሷ ድል ግን ከሰው ልጅ በላይ የሆነውን የፈጣሪ ቤት የሰላም ስፍራ መሆኑን በገሃድ ያሳየ ነበር። እናንተስ በዚህ ጉዳይ ምን ትላላችሁ? እስኪ ሐሳባችሁን አጋሩ።